አይ ሰላም እንዴት ናችሁ አላችሁ አይደል? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እና እስኪ ዛሬ ለመጀመሪያ ጊዜ ልስራ ብዬ መጥቻለሁ። እና እንደዚህ ለብሰሽ እንዳትሉ ብርዱ በጣም ኃይለኛ ነው፣ ያው እየዘነበም ስለሆነ ነው እላችኋለሁ። እና ለዛም ነው ሻይ ጠጣሁ ያለሁት። አሁን ሰዓቱ ስንት ሰዓት ይመስላችኋል? 4 ሰዓት ነው ከጠዋቱ። እና በዚህን ሰዓት ነው ጽዳት የጀመርኩት፣ በጣም ደብሮኝ ማለት ነው። እና ጋይስ እንደዛ እላችኋለሁ። እና ትንሽ ቤቴ ትልቅ ነው። እና ያው ትናንትና እኛ ጋር ምሳ ስለነበረ ዛሬ ብዙ ስራ አይደል፣ ለዛ ብዙ ይሄ በቃ ዲቴል ጽዳት ሳይሆን ማጽዳት ያለብኝን አጸዳለሁ ማለት ነው። ይሄው ከምን ጀመርኩኝ? ከሳሎን ጀምሬያለሁ ማለት ነው። እና እያጸዳዳሁኝ ከእናንተም ጋር እስኪ አንዳንድ ነገር ላውራችሁ ብዬ ነው እላችኋለሁ ውዶቼ። እና ተከታተሉ ማለት ነው። ያው ትንሽ የመጀመሪያ ቪዲዮ ስለሆነ ትንሽ የጎደለ ነገር ሊኖር ይችላል ምናምን፣ እንግዲህ መረዳት አለባችሁ እላችኋለሁ። ለማንኛውም በቃ እንመለስ። የሳሎኑን ቆይ አንቺ ምንም አወራው ምናምን አይጠረግም ምናምን እንዳትሉ፣ የቪዲዮ መቅረጽ ሀሳቡ አልመጣልኝም ነበር እና መጀመሪያ ላይ ሰራርቼ ምናምን ጠራርጌ ቀጥታ ወደ መወልወሉ ነው አሁን ላይ የገባሁት ማለት ነው። እንደዛ እላችኋለሁ ጋይስ። እና በተረፈ እናንተ ጋር እንዴት ይመስላል? ጽዳት ክረምት ምናምን፣ ጽዳትና ክረምት ያኔ ትንሽ ይጋጫሉ፣ ግን ቢሆንም ያው ግዴታ ስለሆነ ደግሞ እንደዛ እላችኋለሁ ማለት ነው። ብርዱ ምናምን እንደዛ ነው። እና ቆየት እኔ እኮ እዚህ ጋር ማለት የት ሄጄ ነው ቆየሁ ከቪዲዮ ወጥቼ ቆየሁ። የት ሄጄ ነው ከምላችሁ በላይ ቤቴ በጣም ትልቅ ነው የምር። እኔ ያው መቅረጽ እንትኑ ሀሳቡም አልነበረኝም። ዝም ብዬ ቆይ እስኪ ብዬ ነው የቀረጽኩት። ለዛ ነው እንጂ የሆነ የተወሰነ ቦታ ነው የቀረጽኩት እንጂ ቤቱ በጣም ትልቅ ነው እላችኋለሁኝ። ያው ታውቁታላችሁ፣ አረብ ሀገር ያላችሁ ልጆች ታውቁታላችሁ። እና ተለቅ ይላል ቤቱ ማለት ነው። እና እንደዛ ነው እላችኋለሁ። ግን እኔ ያው የተወሰነ ፓርት ላሳያችሁ ሞክራለሁ። እና በዚህ አጋጣሚ ደግሞ ማለት ነው ጀማሪ በሚለው እንያዘው። እና እስኪ ኮመንት ምናምንም ስጡኝ። ያኔ ደስ ይለኛል። የሆነ እንደዚህ ነው የጎደለ ነገር ካለ ወይም ምናምን ኮመንትም አድርጉ። ከተመቻችሁ ደግሞ እንደዚህ አጸዳድ ከተመቻችሁ ደግሞ ላይክ አድርጉኝ እላችኋለሁ። እና ጓደኞቼ ይሄን ይመስላል እንግዲህ። እዚህ ጋር እኮ ባለችኝ በሌለችኝ አቅሜ ነው እየገፋሁኝ። እኔ ሶፋውን ስገፋ ማለት ነው ከሚገርመኝ ነገር መልሶ የሚገፋኝ ነገር እሱ ማለት ነው። መሃል ላይ ውለን በቃ እተወዋለሁ አንዳንዴ ማለት ነው። እሱም ሲገፋኝ እኔም ስገፋው አይ ብዬ መሃል ላይ እተወዋለሁ ማለት ነው። እና ሶፋ መግፋት በጣም ትንሽ ይከብዳል። ያው ከወገብ አንፃር ወገብ የለም እላችኋለሁ፣ ወገብ የለም። እሺ ለማንኛውም ኦኬ፣ ያው ወደ ሌላ ቦታ ልወስዳችሁ ነው ደግሞ ያው ይዣችሁ ያው ሳይድ ነው የምቀያይረው። ምን አያልቅም እኮ ብሮጥበት ምን ብለው አያልቅም። ያው ሳይድ ነው የምንቀያይረው እዚሁ ማለት ነው። እና በነገራችን ላይ ማለት ነው ይሄ አሁን የሚያነቃቃ ቪዲዮ እንኳን ላይሆን ይችላል፣ ግን እንደዚህ አይታችሁ ከሆነ እንደዚህ ቪዲዮ ላይ ምናምን ሰው ቤት ሲያጸዳ ምናምን የሆነ ነገር ሲያደርግ ስታዩ የሆነ እኔ በበኩሌ በጣም ነው የምነሳሳው ማለት ነው። የሌለ ሙድ የሌለ ምንድነው ስሙ የሚባለው ሞራሌ ሁላ ይመጣል። ከየት እንደሚመጣ አላውቅም እኮ ሌላ ጊዜ እንደሚሄድ ብዙ ጊዜ እንደዚህ አይነት ቪዲዮ አይቼ እሰራለሁ ማለት ነው። እና እንደዛ እላችኋለሁ ውዶች። ለማንኛውም ያው ይሄን እንኳን አይታችሁ የጽዳት ሙዳችሁ ባይመጣላችሁ እንኳን ይሄውት እና እላችኋለሁኝ።
ለማንኛውም እስኪ ተከታተሉ። እና እዚህ ጋር ያው አላበዛባችሁም ብዬ ነው ወደ እንትን የሄድኩት። እና ያው እንደነገርኳችሁ ቤቱ በጣም ትልቅ ስለሆነ ያው እስከ አጽድቼ እስከመጨረስ እቃ ምናምን መልሼ እስከመጨረስ ያው ከኔ ጋር ዋላችሁ ነው የሚባለው። ለዛ ብዬ ነው። እና ይሄ እዚህ ጋር ደግሞ ወደ የሚባለው በረንዳ እና ወደ በረንዳ መተናል። እያጸዳን ነው አልኳችሁ፣ ግን ቆሻሻው ማለት ነው የሆነ ሳምንት ያልተጸዳ ነው የሚመስለው። የሚገርማችሁ ነገር ክረምት መጨረሻ ላይ ያለው አቧራ ከየት እንደሚመጣ አላውቅም። ቤት በኩል ላይ እንደሚገባ አላውቅም። መስኮት እኮ አይከፈትም ክረምት ትንሽ ንፋስ አለ ተብሎ፣ ግን አቧራው በጣም ነው የሚገርመው። ከየት እንደሚመጣ ራሱ እኔ አላውቅም። እና ውዶቼ እንደዚህ እንትን መጨረሻ አጠባችሁ ነገራችን ላይ ግን ሀሳብ ልጠይቃችሁ። እኔ አሁን ስጀምር ከሚቀመጡበት ከሳሎን ነው የምጀምረው ማለት ነው። ግን አሁን በረንዳው ሌላ ጊዜ ሲኖረኝ ያው በደንብ አሳያችኋለሁ ሙሉ ቤቱ ምናምን ሳጸዳ ማለት ነው። እና በጣም ለምሳሌ ሁለት በረንዳ ምናምን ስላለው መግቢያና መውጫ ከበረንዳው ጀምሬ ወደ ውስጥ ሊሄድ ወይስ እንዴት ይሻለኛል? እውነት ምንም ጠዋት ለምሳሌ እኔም ሰነፍ ነኝ 8 ሰዓት ምናምን እነሳለሁኝ። ከዛላችሁ 8 ሰዓት እነሳለሁኝ ጠዋት። ከዛ ስንት ሰዓት ነው እስከ 7 ሰዓት ሴትዮዋ መታ ምናምን ቁርስ ምናምን በልታ ከዛ በኋላ እስከ 7 ሰዓት እስከ 8 ሰዓት ገና አፎቅ አልወጣሁም ማለት ነው። እኔ የስራዬ ሲስተም ይሁን ይችን ነገር አድርጎኝ እስኪ እንዴት በሰራ ነው ቀለል የሚለኝ ቶሎ ስለሚያልቅልኝ ማለት ነው። ይሄም ስልክ እያለ ነገሩ ቤት ይሰራል አይመስላችሁም? ስልክ ስንታይ እንዳትሉኝ፣ ከስልኬ ውጭ ያለ ነገር ስልኬ መተው አንዱ ነው። ለመናገር ከስልክ ጋር ስራ አይሄድም። ስልክ ብዙም ማበዛ ሰው አይደለም ስራ ላይ። ግን ሆኖም እስኪ እናንተንም ከእናንተም ልምድ እስኪ ንገሩኝ። እንደዛ እላችኋለሁ። ያው እዚህ ጋር ዕቃ እንትን እያለ ነው እያላለስኩኝ ነው። ይሄ ቦታ ግን ስታዩት እንደዚህ በጣም ዕቃ ምናምን የበዛበት ትርምስምስ ያለ ምናምን ይመስላል። ግን በአካል እንደዚህ ስታይ ደግሞ በጣም ነው የሚያምረው። ያ ፎቶ ሁላ ስነሳ በቃ ባክግራውንድ የምጠቀመው ይሄንን ነው ትላላችሁ። እዚህ ጋር ደክሞኝ ምስኪን የለውም በቃ ውልቅ ያለው የምር ውልቅልቅ ነው የሚያደርገው እላችኋለሁ። እና እንደዛ ነው። ያው ግን እኮ እንደዚህ ኡፍ ምናምን እያልኩኝ በቃ ስደክም ምንም ስራ የጨረስኩ ነው የሚመስለው። ግን ማት ስራ ነው ያለኝ ከዚህ ስራ በኋላ ማለት ነው።
እና እንደዛ ነው እላችኋለሁኝ። ህይወት የአታክልት ስፍራ ምናምን ነች፣ ግን ያው ደስ ትላለች። የሆነ ፀሐይ ምናምን ስለሚገባ አሪፍ ነው። ውጪ ላይ መጫወቻ ምናምን አለ። እንደዛ እላችኋለሁ ውዶች። እንግዲህ እና ስለተከታተላችሁኝ አመሰግናለሁ።